ጉድ ኤቭሪዋን እንዴት ናችሁ? አለውን እግዚአብሔር ይመስገን። ዛሬ ደግሞ የኔ ሴታፕ አሳያችኋለሁ ማለት ነው። ያው እንግዲህ የዩቲዩብ እና የቲክቶክ ቪዲዮዎችን ቀርጻለሁ። ሞስትሊ የቲክቶክ ቪዲዮዎችን ነው የምሰራው፣ ግን ያው በየቀኑ ፖስት ማድረግ አሁን ላይ ባልችልም ያው እየሞከርኩኝ ነው ማለት ነው። እስካሁን ድረስ እንግዲህ የራሴን የዩቲዩብ ሴታፕ አላሳየኋችሁም። የዩቲዩብ ሴታፔ ይሄን ይመስላል ማለት ነው። ልክ በምትመለከቱት መልኩ መጀመሪያ የምታገኙት ሪንግ ላይት ነው። ይሄኛው ሪንግ ላይት 12 ኢንች 10 ኢንች ይመስለኛል። እኔ የዛኔ ወደ 4000 ምናምን ብር ነው የገዛሁት። ይሄንን ከገዛው በኋላ ጀስት ሪንግ ላይቱ እንዲያርጌ ስጠቀም ካስተዋላችሁ ከጀርባዬ ባክግራውንድ ላይ ጥላይ ሻዶ ይፈጠራል ማለት ነው። ሻዶውን እንዳይፈጠርና ቲክቶክ ቪዲዮ እንዲሰራ የሚያግዘኝ ሻዶው እንዳይፈጠር የሚያግዘኝ ይሄኛው ላይት ነው ማለት ነው። ይሄኛው ላይት ሲኖር ሞር የኔን ፊት በደንብ ጎላ ያደርጋል። ለባክግራውንድ ደግሞ የተጠቀምኩት ይሄኛውን ነው። ይሄ ሌላ ነገር እንዳይመስላችሁ ባነር ነው ገልብጨው ማለት ነው። ባነር ነው የተጠቀምኩት። ያለውበት ሌቭል አሁን ላይ ይሄን ይመስላል። ዛሬ ቀኑ 29 አካባቢ ይመስለኛል። ሰኔ 29 ነው ዛሬ 2018 ዓ.ም ማለት ነው። ያለውበት ሌቭል ይሄ ነው። ሌላው ደግሞ የራሴ የኮዲንግ እና ደግሞ ኤዲት ማድረግበት ሴታፕ ይሄን ይመስላል ማለት ነው። ላሳያችሁ ፍሊፕ አድርጌ ካሜራውን። የኔ ሴታፕ ደግሞ ይሄን ይመስላል። እዚህ ጋር ይሄኛው ዊንዶው 10 ይመስለኛል። ዊንዶውስ ኮር i5 ፒሲ ነው ያለኝ። ይሄኛው ፒሲ ማለት ነው። ኤሊት ቡክ የሚባለውን ፒሲ ነው ያለኝ። ሌላው ደግሞ ኮምፒውተር ነው ያለኝ። ኮምፒውተር የገዛሁበት ምክንያት ደግሞ አንድም ለፍጥነት ነው፣ ሁለተኛ ነገር ደግሞ አንዳንድ የኪቦርዱ ፓርቶች እየሰሩልኝ አልነበረም። አንዳንድ የኪቦርዱ ፓርቶች እየሰሩልኝ ስላልሆነ ነው። እስካሁን ድረስ ቆይታችሁ ግን የኔን ቻናል እስካሁን ተመልከቱት። ያው ከከፈትኩኝ ያው 5 ቪዲዮ ፖስት አድርጌያለሁ፣ ግን ከታያችሁ ወደ 11 ሰብስክራይበር ነው የደረስኩት። ፕሊዝ ሰብስክራይብ እንድታደርጉኝ እጠይቃችኋለሁ ማለት ነው። መታችሁ ሰብስክራይብ አድርጉ ማለት ነው። የኔ ቤተሰብ መሆን እንዳትረሱ። ኦንላይን ስራዎችን እንዲሁም ደግሞ አሁን ያለውበት ዌብሳይት ዴቨሎፕመንት፣ ዲጂታል ማርኬቲንግ ላይ የተለያዩ አድቫይሶችን ሰጣችኋለሁ። አብረን እናድጋለን ማለት ነው። ሴታፔን ይመስላል። ሌሎች ጥያቄዎች ካላችሁ ደግሞ በኮሜንት ሴክሽን መግለጽ ትችላላችሁ። ይመቻችሁ።